የቱንም ያህል ስፖርት ብትሰሩ ብትጾሙ ወይም የተለያየ አመጋገብ ብትሞክሩ ሆዳችን ላይ ያለው ስብ ንቅንቅ ሊል አልቻለም አይደል? አሁን ደርሼላችኋለሁ፣ ምክንያቱም እነግራችኋለሁ። ትልቁ ሴክሬት ግን ሳታውቋቸው የምትመገቧቸው እነዚህ 4 የተደበቁ ምግቦች ናቸው። እነዚህ ምግቦች ለአፋችን በጣም ጣፋጭ፣ ለቁመናችንና ለጤናችን ግን ዋነኛ ጠላቶች ናቸው። ዛሬ እነዚህ ለውጣችሁን ያራቁባችሁ ጤናማ ይመስሉ ግን እንደ ጉድ ቦርጭን የሚያሳድጉ ምግቦችን አንድ በአንድ እነግራችኋለሁ። በተለይ አራተኛው ሁላችንም የምንሸወድበት ለጤናችን የሚበጅ መስሎን የምንጠቀመው ግን ተቃራኒ የሆነ ነገር ነው። እስከ መጨረሻው ተከታተሉ። መጀመሪያ ምግብ ከማስተካከላችሁ በፊት ልክ እንደ ስልካችሁ ፓስዋርድ መታወቅ ያለበት አንድ ወሳኝ ሳይንሳዊ ቁጥር አለ። እሱም BMI ይባላል። ብዙ ሰዎች ቦርጭ አለብን ብለው ይወጣሉ ወይም ምግብ ይቀንሳሉ፣ ግን ትክክለኛ መነሻቸውን አያውቁትም። BMI ማለት ቁመታችንና ክብደታችን ምን ያክል ተስማምተዋል የሚለውን የሚነግረን ነው። ይህንን ማወቃችን ቦርጫችን ብቻ እንቀንስ ወይስ ሙሉ ሰውነታችን እንቀንስ የሚለውን ጥያቄ ግልጽ ባለ መልስ ይመልስልናል። ካለሱ መጓዝ በጨለማ ውስጥ እንደመሮጥ ለይቻለው። አሰላሉ በጣም ቀላል ነው። መጀመሪያ ክብደታችሁን በኪሎግራም ጽፋላችሁ። ከዛ ለቁመታችሁ ታካፍላላችሁ። ከዛ የመጣውን ውጤት ደግሞ በድጋሚ ለቁመታችሁ ታካፍላላችሁ። ትንሽ ግር አላችኋ? እስቲ በምሳሌ እንየው፣ ግልጽ እንዲሆንላችሁ ሙሉ ለሙሉ ማለት ነው። አስቴር የምትባል ሴትዮ አለች። ክብደቷም 72 ነው። ቁመቷ ደግሞ 1 ሜትር ከ65 ነው። አሁን በላይኛው ባሳየኋችሁ ሜትር መሰረት እናካፍለው። ውስጥ መጀመሪያ ክብደት 72 እንጽፋለን። ከዛ ቁመቷ ደግሞ ሜትር ከ65 ነው። እሱን 72 ሲካፈል ለሜትር ከ65 እናደርገዋለን። ከዛ የሚመጣልን ውጤት 43.6 ይመጣልናል። ይህን ውጤት በድጋሚ ለቁመቷ እናካፍለዋለን። 43.6ን ሲካፈል ለ1 ሜትር ከ65 እናካፍለው 26.4 ይመጣልናል። ይህ ማለት የአስቴር ክብደት ከጤናማው ክልል ትንሽ ከፍ ማለቱን ያሳየናል ማለት ነው። ቀጣዩ የአስቴር እርምጃ ይህንን ቁጥር ወደ ጤናማው ክልል መመለስ ነው ማለት ነው። እስቲ ቤተሰቦች አንድ ምሳሌ ደግሞ እንጨምር፣ ሙሉ ለሙሉ ግልጽ እንዲሆንላችሁ ማለት ነው። አለሚቱ የምትባል ሴት አለች። ክብደቷም 86 ኪሎ ግራም ነው። ቁመቷም ደግሞ ሜትር ከ60 ነው። አሰላሉም ከላይኛው ጋር አንድ ነው። 86 ሲካፈል ለሜትር ከ60 እናደርገዋለን። ከዛ 53.7 እናገኛለን። ያንን ውጤት ደግሞ እንደገና ለቁመቷ እናካፍለዋለን። 53.7 ሲካፈል ለሜትር ከ60 እናካፍለዋለን። ከዛ 33.5 ይመጣልናል። ይሄ የሚያሳየው አለሚቱ ኦቨርዌት ላይ እንዳለች ነው። እሷ ቦርጯን ከማጥፋት ይልቅ ሙሉ ሰውነቷን መጀመሪያ መቀነስ እንዳለባት ያሳየናል ማለት ነው። አያችሁ ቤተሰቦች የት ጋር እንዳለን ግልጽ ያለ መልስ ይሰጠናል ማለት ነው BMI። እናንተም የራሳችሁን ስሩት። ከዛ ኮመንት ላይ ጻፉልኝ። ከዛ ምን አይነት ነገር መጠቀም እንዳለባችሁ ደግሞ ኮመንት ላይም እኔም እጽፍላችኋለሁ። እሺ ፋሚሊ፣ አሁን ደግሞ ወደ ምግቦች ዝርዝር እንገባለን። አላስፈላጊ ቦርጭ እና ስብን የሚያመጡብን ከዚህ ቀጥሎ የምነግራችሁ ምግቦች ናቸው። የመጀመሪያው የነጭ ዱቄት ውጤቶች እና ሩዝ። ለምሳሌ ነጭ ዳቦ፣ ፓስታ፣ ፒዛ እና ነጭ ሩዝ ስትመገቡ ሰውነታችሁ ልክ እንደ ስኳር ነው የሚቀበለው። በፋብሪካ ሂደት ውስጥ ለሰውነት ጠቃሚ የሆነውን የፋይበር ስለሚወገድላቸው ልክ እንደበላናቸው ወዲያውኑ ወደ ስኳርነት ይቀየራሉ። ይህ ደግሞ ሜታቦሊዝም በማቀዝቀዝ ስብ በሆዳችን ላይ እንዲከማች ያደርጋል። በተጨማሪም በፍጥነት የመራብ አዙሪት ውስጥ ይከተናል። መፍትሄው ደግሞ ነጭ ዳቦና ሩዝን በአጃ ወይም በስንዴ ዳቦ መተካት። በፋይበር የበለጸጉ ስለሆኑ ለረጅም ሰዓት ሳንራብ ያቆዩናል ማለት ነው። በሁለተኛ ደረጃ ደግሞ የምናገኘው ለስላሳዎች እና የታሸጉ ጭማቂዎች። እነዚህ ቁጥር 1 በሆዳችን ላይ ስብ ጨማሪዎች ናቸው። አንድ የታሸገ ለስላሳ ውስጥ እስከ 10 ማንኪያ ስኳር ሊኖረው እንደሚችል ሰምተው ያውቁ ኑረዋል? ይህ ስኳር በፈሳሽ መልክ ስላለ ሰውነታችን በቀጥታ ወደ ደም ውስጥ ያስገባዋል። በዚህም ጊዜ ጉበታችን ከመጠን በላይ ተጨንቆ ስኳሩን ወደ ስብ በመቀየር በሆዳችን ዙሪያ እንዲከማች ያደርገዋል። መፍትሄው ደግሞ በሎሚ በዝንጅብልና በናና ቅጠል የተቀመመ ቀዝቃዛ ውሃ መጠጣት። ጥማትን ከመቁረጡ ባለፈ በሆዳችን ዙሪያ ያለውን ስብ ለማቅለጥ ይረዳናል ማለት ነው። ሶስተኛ ላይ ደግሞ የምናገኘው በፋብሪካ የተዘጋጁ ምግቦች ናቸው። እነዚህ ምግቦች ትራንስፋት የተባለ እጅግ አደገኛ ሰው ሰራሽ ስብ ይዘዋል። ይህ ስብ ልብና ጤናን ከማወኩ ባለፈ ስብን በሆድ ዙሪያ ጠቅልሎ የማስቀመጥ መጥፎ ባህሪ አለው። ለማጥፋትም እጅግ በጣም አስቸጋሪ ነው። ለጥቂት ደቂቃ የአፍሪካ ብለን ሰውነታችን ላይ ከባድ ሸክም እየጫንበት ነው። መፍትሄው ደግሞ መክሰስ መብላት ካማረን ለውዝ፣ ቆሎ ወይም
አቮካዶ በተለይ አቮካዶ በውስጡ የያዘው ጤናማ ስብ የሆድን መጥፎ ስብ ለማጥፋት ልዩ ተፈጥሮ አለው። እነዚህ ምግቦች አሁን መፍትሄ የሰጧቸው ምግቦች እንበላ ይሻላል። የፋብሪካ የተዘጋጁ ምግቦች በጣም አደገኞች ናቸው እነሱ። በአራተኛ ደረጃ ላይ የምናገኘው በዘይት የተጠበሱ ምግቦች ናቸው። ለምሳሌ ቺፕስን ይመስል፣ ሳምቡሳን ይመስል እነዚህ ምግቦች በከፍተኛ ሙቀት በዘይት ስለሚጠበሱ ሰውነታችን ሊያቀልጥ የማይችለውን ግትር ስብ ይሰጣል። በከፍተኛ ሙቀት የፈላ ዘይት ለሰውነታችን መርዝ የሆኑ ቶክሲኖችን ስለሚያመነጭ ቦርጭ ብቻ ሳይሆን ለፊት መጨማደድና ለተለያዩ በሽታዎችን ያደርጉናል። መፍትሄው ደግሞ አበሳሰሉን መቀየር ነው። ለምሳሌ ድንችን በዘይት ከመጥበስ ይልቅ ቀቅሎ መብላትን መምረጥ ነው። በእንፋሎትና በውሃ የሚበስሉ ምግቦች ቫይታሚናቸውን ስለማያጡ ለጤናና ለቆዳ እጅግ በጣም ድንቅ ናቸው። የዛሬው ቪዲዮአችን ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ። የእናንተን የቢኤም ውጤት ኮሜንት ላይ እየጠበቅኩኝ ነው። በሌላ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ።